አስታወሰኝ የሚገርም ነገር አብረን ስለነበር ቦታው ላይ በአጋጣሚ ተደዋውለን አስታወሰኝና ምን ሆነ መሰለኝ ያረፋ ቀን ነውና ከጓሮ ከኛ ጓሮ ማለት በስተጀርባ እንትኖች አሉ ሙስሊሞች አሉ በጣም ምርጥ ሰዎች አሉ ይገርማል እና አረፋ ቀን እንደዚህ ቅርጫ ገብተው እንትን ይገዙላል ወይፈን ይገዙና አራጅ ይጠፋል ከዛ አንዱ ተታርጎ እንግዲህ አስበው ፀሐይ ነው ኦልሞስት 5-6 ሰዓት አካባቢ ነው የሚያርድ ሰው ይጠፋል የሚገፍላቸው ሰው ይጠፋል ከዛ አንዱ ተታርጎ ሲመጣ አንተ ታርዳለህ ይሉታል አዳለው ምናምን ይላቸዋል ሙስሊም ነህ ይሉታል አዎ ሙስሊም ነኝ አላቸው እዛ ገባና አረደላቸውና ቆዳውን ገፎ ምን ብሎ ሰሌና አንጥፎ ስጋውን ደልድሎ ምን ብሎ በሉ ደክሞታል ቀሪቦ ውስጡት ምናምን አላቸው አስበው ባርኮላቸዋል ለሰዎች አደላሉ ምን ብሎ ቅርጫ ስሚጽ ይወጣል ታለን ቁጭ ነገር አርጎ ምናምን ቀሪቦት ውስጡት ማለት ነው ብድጋግነ ይሄ ነገር የሙስሊም ስጋ ለቅቶታል አላቸው ምን አሉት የሙስሊም ስጋ ለቅቶታል ምንድነው አንተ ሲሉ እኔማ ክርስቲያን ነኝ ብሎ ገመዷት ከሩራውቶ ከዛ ይዘውት የገረመኝ እኮ የሱ እንደዛ ማለት ነው ገረመኝ ይዘውት አልመቱትም ለፖሊስ አስረከቡት እንዲህ አርጎን ምናምን ሲል ታዲያ እኮ ምን አገጻለሁ አላችሁ መክራችሁ ሊቀቁት እንጂ ሰውዬ አንቀጽ የለውም ሰውዬው ብሩሳ ይከፈለው ለምን ተቃለ ረስቶታል ክርስቲያን ነኝ ማለቱ ሙስሊም ነኝ ማለቱ ረስቶታል ገባ ያ ሁሉ ጻያ አናቱ ላይ ሲፈላ ልክ አንድ እንዳንተ እኮ ብዙ ጊዜ የሚረሳው ነገር አለ